በዚህ አጋጣሚ ዶክተር ታከኝ በጣም እናመሰግን እንወዳለን። ከተረከብን በኋላ ላይክ ለኮንሰልታንሲ ብቻ ሳይሆን እንደ ቤተሰብ በመሆን ኤኒ ታይም እያመጣ ቼክ ያደርገን ነበር። ወደዚህ ቢዝነስ ስንገባ በስልጠና የገባ ነው። መጀመሪያ ትረስትን ቼክ አደረግን ከሰዎችን ከሶሻል ሚዲያ። ስልጠናውን ስንወስድ በደንብ ስራው እንዴት መጀመር እንዳለብን፣ ስራው እንዴት ማስኬድ እንዳለብን በቅድሚያ እዚህ ቃለ መጠይቅ ፍቃደኛ ስለሆነ በጣም እናመሰግናለን። መልካም እሺ፣ እዚህ ድረስ ኢንተርቪው ተደርጎ ስለመጣችሁ እኛም ከልብ እናመሰግናለን። በላባ ፖሊተሪ ፋርም ስሜ ተካልኝ ይባላል። የላባ ፖሊተሪ ፋርም ማናጀር ነኝ። መልካም ደንበኛችን፣ መጀመሪያ ይሄን ቢዝነስ ሲጀምሩ በስልጠና ነው ወይስ በልምድ ነበር የጀመሩት? ወደዚህ ቢዝነስ ስንገባ በስልጠና የገባ ነው። መጀመሪያ ትረስትን ቼክ አደረግን ከሰዎችን ከሶሻል ሚዲያ። ከዛ በኋላ ቢዝነሱን ለመጀመር ወደ እናንተ ጋር መጣን። ስልጠና የ3 ቀን ስልጠና ወሰድን። ከዛ በኋላ ወደ ስራ ገባን ማለት ነው። እሺ። እና ወደዚህ ቢዝነስ ሲገቡ ምን ያህል ስልጠናው አግዞት ነበረ? በደንብ። ምክንያቱም መጀመሪያ ያለን ትንሽ ሂንት ነበረች ካነበብነውም ከሰዎች የሚሰማናቸው ነገሮች። ከዛ በላይ ግን ስልጠናውን ስንወስድ በደንብ ስራው እንዴት መጀመር እንዳለብን፣ ስራው እንዴት ማስኬድ እንዳለብን፣ እንዴት እስከ ሰራተኛ ጋር ኮሚኒኬት ማድረግ እንዳለብን፣ ሼዶች እንዴት መገንባት እንዳለባቸው፣ መኖ እንዴት መስጠት እንዳለብን፣ ውሃ እንዴት መስጠት እንዳለብን፣ እኚህ ነገሮች በደንብ እንድንማር አድርጎናል። ከሃይጂንም ጭምር እንዴት አካባቢያችንን በንጽህና መያዝ እንዳለብን እኚህ ነገሮች በደንብ ተምረናል ማለት ነው። ዶሮቹ ሲረከቡ ከትረስት ምን ያህል ዶሮች ነበር የተረከቡት? የስንት ሳምንት ዶሮስ ነበር? ወደዚህ ቢዝነስ ስንገባ የጀመርነው በ5000 ዶሮ ነው። የተቀበልነው ደግሞ የ45 ቀን ዶሮችን ነው። በሰዓቱ ስንቀበል አይ ቲንክ ከተማ ላይ ትንሽ በሽታ ነበረ። ከ45 ቀን ዶሮች ያነሱ የሚመስሉ ዶሮች ነበሩ። ግን ከነዶክተር ጋር በመሆን እድገታቸው ጥሩ እንዲሆን አድርገናል። ያው አሁን ላይ እንደምታያቸው። ከተረከቡ በኋላ ከትረስት ጋር የነበራቸው ግንኙነት እንዴት ነበረ? እንግዲህ ዶሮቹን ስንረከብ የነበረን ግንኙነት ዴሊ ኮሚኒኬት እናደርጋቸዋለን። ያለውን ነገር መቼ እንደሚገቡ መቼ እንደምንረከብ፣ ቦታውን መጀመሪያ ማጽዳት እንዳለብን፣ ኬሚካል መርጨት እንዳለብን፣ እኚህ ነገሮች ጨድ መጎዝጎዝ፣ ሁሉንም ነገር እኚህ ፊደሮች እስከ መስቀል ድረስ ያለውን ነገር አግዘውናል። ይህን ይመስል ነበር። መልካም። ከዛ በኋላ ሲነበራችሁ ቆይታ እንዴት ከተረከባችሁ በኋላ ትረስት እንዴት ሰፖርት? ከተረከብን በኋላ በዚህ አጋጣሚ ዶክተር ታከኝ በጣም እናመሰግን እንወዳለን። ከተረከብን በኋላ ላይክ ለኮንሰልታንሲ ብቻ ሳይሆን እንደ ቤተሰብ በመሆን ኤኒ ታይም እያመጣ ቼክ ያደርገን ነበር። ሌሎቹንም እንደዚሁ ባለሙያዎች ይልኩልን ነበር። እሺ። በዚህ እርባታ መሀል ላይክ ምን ቻሌንጅ አጋጥሞችሁ ነበር? ትረስትስ ይሄንን ችግር እንዴት ፈትቶላችሁ ነበር? በእርባታ ወርድ ላይክ የመጀመሪያችን ነው ወደዚህ ስራ ስንገባ። ማለትም ላይክ ይሄ ፓይለት ፕሮጀክታችን ነው። ከዚህ የተሻለ 30,000 ከዛ ከፍ ያደረግን ቢዝነሱን ለመሄድ ስለምንጀምር በ5,000 ነው የሞከርነው እና ላይክ የመጀመሪያችን ስለነበር በሽታዎቹን ቶሎ የማወቅ አንዳንድ ነገሮችን ቶሎ የመለየት እንትኑ ብዙም ስላልነበረ ላይክ ቶሎ እና ዶክተርን ቼክ እናደርጋቸዋለን። ያሉትን ነገሮች መምጣት እንኳን ባይችሉ ፎቶ ያነሳ እንልክላቸዋለን። ማስተካከል ያለብንን ማድረግ ያለብንን ነገሮች
ይነግሩን ነበር ማለት ነው። ወደዚህ ቢዝነስ አዲስ የሚገቡ ሰዎችን ምን ሰጀስት ታደርጋለህ እንዲገቡ? ምን አስተያየት አለ ለነሱ? ወደዚህ ለሚገቡ አርቢዎች እንግዲህ እንደ ሀገር ገና ያልተነካ ቢዝነስ ነው። ብዙ የዶሮም ብቲ እንቁላልም ብቲ ገና ብዙ ያልተሰራበት ቢዝነስ ነው። ስለዚህ የስጋ ዶሮም ለማርባት ለሚፈልጉ እንቁላል ዶሮም ለማርባት ለሚፈልጉ ሰዎች ወደዚህ ቢዝነስ ቢገቡና ለመግባት ደግሞ መጀመሪያ ቢሰለጥኑ ቢዝነሱን በደንብ ቢያውቁትና ወደ ቢዝነሱ ቢገቡ ጥሩ ነው ብዬ እመክራለሁ። እሺ በጣም እናመሰግናለን ለነበረን ጊዜ። በሌሎች ቢዝነስ እንደምንገናኝ ተስፋ እናደርጋለን እና የመጨረሻ የሚያስተላልፉት አስተያየት ካለዎት? በመጨረሻ ማለት የምፈልገው ትረስትን በጣም እናመሰግናለን። ወጣቱም ደግሞ ቢዝነሶችን ቼክ አድርጎ በምን አይነት ቢዝነስ ላይ መስራት እንዳለበት መጀመሪያ ጥናት አድርጎ በሚገባበት ቢዝነስ እንትን ቢል ወደዚህ ደግሞ ስራ ቢገቡ ሞር ውጤታማ መሆን እንደሚችሉ እኛ ተሞክሮነን